የኦሮሞ ህዝብ ዛሬም እንደ ትናንትናው እየተገደለ ይገኛል። ድምፀ መረዋው ሃጫሉ ሁንዴሳም ተገደለ። ሩቅ አልሞም ቅርብ ያደረው ባለሙሉ ራዕይ ተስፋ የነበረው ወጣት ሃጫሉ ሁንዴሳን መግደል ለምን ተፈለገ? ሃጫሉም በመግደል ፖለቲካቸውን ማስቀጠል ይችሉ ይሆን? በአሁኑ ወቅት የኦሮሚያ በደም እየጨቀየች በርካታ የኦሮሞ ልጆች በአጋዚን ወታደር እየተገደሉ ይገኛሉ። እስካሁን ድረስ ቁጥራቸው የደረሰን 236 የኦሮሞ ተወላጆች ተገለዋል። የተወዳጁን ድምፃዊ ሃጫሉ ሁንዴሳን አስክሬን ለማሳረፍ ሩጫው እየተሽቀዳደሙ ያሉት የብልጽግና ፓርቲ ባለስልጣናቶች ግራ ያጋባሉ። ድሮም ሬሳችንን መቅበር ያለብን እኛ ነበርን። በቲፒኤልኤፍ ዘመን አቶ ደራራ ከፈኔ ሲገደሉ ገለው ጥለው ነበር ሄዱት። የኦሮሞ ህዝብ ራሱ አልቅሶ ከቀበረ በኋላ ማታ ቲፒኤልኤፍ ወታደሮች ህዝቡን ሲሰበስቡና ሲያስሩ ነበረ። በአሁኑ ወቅት የብልጽግና ፓርቲ ባለስልጣናቶች ግን የልጆቻችንን ሬሳ ወይም የሃጫሉ ሬሳን መቅበር እንዳንችል ሃጫሉን ሬሳ ለመቅበር ሄድክ፣ የሃጫሉ ሬሳን ለማዘን ለቅሶ ለማድረግ ሄድክ በሚል በርካታ ሰዎች እየታሰሩ እየተደበደቡ ይገኛሉ። ዛሬም መላ ኦሮሚያ በደም እየጨቀየች ትገኛለች። ቁጥሩ በርከት ያለም የኦሮሞ ልጅ ወደ እስር ቤት እየተጓዘ ይገኛል። ማቆሚያው ምኑ ጋር ይሆን? እውነት ነው። ሁሉን ተሸክመን እየኖርን እንገኛለን። ትናንትናም ያበላናቸው ያስጠጋናቸው መሬት ቆርሰን የሰጣናቸው ልጆቻችንን የዳርንላቸው ሰዎች ከገዳዮች ጋር ሆነው መልሰውን ገደሉን። የኦሮሞ ህዝብ ዛሬም እንደ ትናንትናው እያለቀሰም የልጁን ሬሳም እየጎተተ ይገኛል። ሰላም ጤና ይስጥልኝ። የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች ተመልካቾቻችን፣ እንደምን ሰነበታችሁ? እንደምን ከረማችሁ? በተወዳጁ ሃጫሉ ሁንዴሳ ግድያ ላይ ከአቶ ሂርኮ ጎንፋ ጋር የማደርገውን ቆይታ እንድትከታተሉ ጋብዛለሁ። በትናንትናው ማታ ከአቶ ኦልባና ሌሊሳ ጋር ያደረግነውን ውይይት ተከታትላችኋል። በአሁኑ ወቅት ኦሮሚያ በደም እየጨቀየች ትገኛለች። ቁጥሩ በርከት ያለ መከላከያ ሰራዊት ኦሮሚያ ላይ ፈሶም የኦሮሞ ልጅን ያላንዳች ጥያቄ እየገደለ እየረሸነ ይገኛል። እንግዲህ አቶ ሂርኮ ጎንፋ ለቃለ መጠይቁ ፈቃደኛ ሆኖ ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። መልካም። እንግዲህ አቶ ሂርኮ በአሁኑ ወቅት በእጅግ መራር ሀዘን ላይ ይገኛል የኦሮሞ ህዝብ። ተወዳጁ ሃጫሉ ሁንዴሳ አልፏል።
እንደው የአጫሉ ግድያ በእውነት አስደንጋጭም አስገራሚም ነው። በአንድ ሚዲያ ላይ ቀርቦ ከተናገረ በኋላ ግድያ ተፈጽሟል። ብዙ የተለያየ ምልክቶች የሚሰጡ ነገር አለ። የኢትዮጵያ መንግስት ደግሞ ኢትዮጵያን ማስቀጠል እንዳለብን አንጸባራቂ ወደ ድልን በአጫሉ ገለው ሊያደናቅፉን የሞከሩትን ወደ ጎን ትተን ወደፊት መቀጠል አለብን የሚል ነገር አለ። በአሁኑ ወቅት የኦሮሞ ህዝብ ስለ ኢትዮጵያ አይደለም እያለቀሰ ያለው። ልጄን ልቅበር፣ አትግደሉኝ፣ የመኖር እና ያለመኖር ጉዳይ ላይ እየታገለ ባለበት ሰዓት ዶክተር አብይ የኦሮሞ ልጅ የተባሉት ስልጣን ላይ የተቀመጡት ወጥተው እርምጃ አስፈላጊውን ወስደን ኢትዮጵያን እናረጋጋለን እያሉ ነው። በዛ በኩል ደግሞ በርካታ የኦሮሞ ልጅ እየተገደለን ያለውና ኦሮሚያ ወዴት እየሄደች ነው? የኦሮሞ ልጅ ዕጣ ፈንታ ምንድን ነው ይሆን? ልጃችንን መቅበር አልቻልንም። መንገድ እየተዘጋብን ነው። የኦሮሞ ህዝብ ወደ አምቦ እንኳን ሄዶ ሀዘኑን ለመግለጽ ሲባል መንገድ እየተዘጋ ቡራዩ ላይ፣ ከታ ላይ፣ አዲስ ዓለም ላይ፣ ሆለታ ላይ ሰው እንዲመለስ እየተደረገ ነው ያለው። ፌደራል ፖሊስ ህዝብን እየደበደበ እየገደለ እያሰረ ይገኛልና ምን ይሉኛል? አመሰግናለሁ ኢዮብ። በእውነቱ ነው በወንድማችን አጫሉ ላይ ለደረሰው ሞት በኦሮሞ ህዝብ ላይ እየደረሰ ላለው ነገር በሙሉ ጥልቅ ሀዘናችንን እንገልጻለን። መናገር በማይገባን ሰዓት ለመናገር ተገደድን። ኢዮብ በጣም በአስቸጋሪ ሁኔታ ላይ ነው የምንገኘው። እኔ በበኩሌ የአጫሉን ሞት በምሰማበት ጊዜ የተለያየ አይነት ኢሞሽን ነው የተሰማኝ። ድንጋጤ፣ ሀዘን፣ እንደገና ደግሞ ትንሽ መሆንም ተሰማኝ። ገባ ንቀት ተሰማኝ። ምንድነው መወለድ መኖር ምንድነው የሚለው ነገርም ተሰማኝ። ለምን ባለቤቱን ካልናቁ ግድግዳውን አይነቀንቁም? ለምንድነው የኦሮሞ ልጅ የሚገደለው? ለምንድነው ይሄ ሁሉ መከራ የሚመጣብን የሚለው ነገር ውስጥ ነው የገባሁት። ኤኒዌይ አንተ በመግቢያ ላይ እንደጠቀስከው እኔም ዛሬ በተቻለኝ መጠን ለማነጋገር ሞክሬያለሁ ሰዎችን። ወደ 250 ሰው ሞተዋል ነው የተነገረኝ። በአጠቃላይ የሟቾቹ ቁጥር እንዳውም አይታወቅም። የቆሰሉት እጅግ በጣም ብዙ ነው የተባለው። ኦፒዲዮ እኔ ሌላ ብልጽግና ምናምን የሚለው ነገር በበኩሌ አይገባኝም። ኦፒዲዮ ነው። የተሰሩበት የተጠፈጠፉበት ሚሽን አላቸው። ኢትዮጵያንም አይወክሉም፣ ኦሮሞንም አይወክሉም። ቢሆኑ ኖሮ ለኦሮሞ ነበረ የሚሆኑት። ወንድምህ ለአንተ ነው የሚሆነው፣ አጎትህ ለአንተ ነው የሚሆነው፣ አክስትህ ለአንተ ነው የሚሆነው። ከዛ በኋላ ነው ለሌላ ሰው የሚሆነው። ለኛ ያልሆነ ሰው ለሌላኛውም የማይሆን ነው። በታሪክ አጋጣሚ ወደ ስልጣን መጥተው እንግዲህ ያው እንቧይ ሰማይ ደርሳ እስክትመለስ ድረስ ስልጣን ስጠኝ አለ ነው የሚባለው። በኦሮምኛ ተረት አለና ጊዜ የሰጣቸው የታደሉት በመግደል በማሸነፍ ብቻ የሚጨርሱ የሚመስላቸው ከታሪክ የማይማሩት ማሞ መዘምርን ጉደር ወስዶ ሲሰቅሉት የኦሮሞ ጥያቄ ያለቀ የመሰላቸው፣ ኃይለማርያምን ሲገሉት ኃይለማርያም ገመዳን ሲገሉት የኦሮሞ ጥያቄ ያለቀ የሚመስላቸው፣ እነ ዶክተር ኃይሌ ፊዳን ሲገሉ ኦል ደ ዌይ መተው እስከ ዛሬ ድረስ እነ ጋሽ ደራራንም አምቦ ላይ ሲገሉ የኦሮሞ ጥያቄ ያለቀ የሚመስላቸው ሀበሻዎች የሀበሻ ስርዓትና የሀበሻ ጭንቅላት አሁንም የፈረደበትን ኦሮሞን ከመግደል ወደ ኋላ የሚሉበት ፕሮግራምም የላቸውም፣ አላማም የላቸውም፣ ምንም ነገር የላቸውም። የኦሮሞ ህዝብ ማድረግ ያለበት አንድና አንድ ነው። ከዚህ በፊትም ስንጮህ ነበር። እዛው ላይ ነው ቆመን ያለ ነው። ያዋጣኛል ያስኬደኛል ያለው መንገድ በሙሉ ተዘግቷል። የሚያዋጣው
የመጣውን እንዳመጣጡ መመለስ ብቻ ነው። መግደል ይችላሉ፣ ማሸነፍ ግን አይችሉም። ማሰር ይችላሉ፣ ማሰቃየት ይችላሉ፣ እግር መቁረጥ ይችላሉ። እንደለመዱት ጡት መቁረጥ፣ የፈለጉትን አይነት ኃጢያት በኦሮሞ ህዝብ ላይ የፈለጉትን ጄኖሳይድ ማድረግ ይችላሉ። at the end of the day ግን አንዳች ነገር በኦሮሞ ላይ ማሸነፍ አይችሉም። ለዛች ሀገር የጣፋ አንጣዋ፣ ለዛች ሀገር መሰነጣጠቅ፣ ለዛች ሀገር unfortunately በኦሮሚያ ውስጥ ለሚኖረው የነሱ ህዝብም መከራና ስቃይ ነው የሚታየኝ ለወደፊቱ። ምክንያቱም ደምን በደም ነው የምትመልሰውና አመሰግናለሁ። መልካም። እንደው የሚገርመው ምንድነው እኔ ሃጫሉ ኢንተርቪው ከሆነ በኋላ ነፍሱን ይማረው ኢንተርቪው በኦኤምኤን ሚዲያ ላይ ከተደረገ በኋላ ለአንድ ሰዓት አውርተናል። ለምንድነው እንደዚህ የግል ወሬ ይሄን ለምን አደረክ ይሄን በሚል ስናወራ ነበርና ያስፈራሩኛል። ነዶርሲሳ ጅርቲ ጀረቲን የሚል ነገር አለኝ። ማን ነው እሱ? አበሻ ወይስ ነው? ምን ስልጣን ላይ ያለው አበሻ ነው፣ ነፍጠኛ ነው አለኝ። እኔ ማዝ ነው 3 ሰዓት ላይ ከሌሊቱ 3 ሰዓት ከተገደለ 12 ሰዓት በኢትዮጵያ አቆጣጠር ከጳውሎስ ሆስፒታል ሬሳውን አጣድፈው ወደ አምቦ ለመላክ መሞከር ለምን አስፈለገ? ምርመራ ሳይካሄድም ነበረ? ኦኬ መንግስትን ያልገደልኩም ካለ ተገሏል በታጣቂዎች ካለ በምን አወቀ እነዛን ታጣቂ መሆናቸው? ሁለተኛ ቢያንስ 2 ቀን እንኳን ለማስመሰል እንኳን ምርመራ ለማድረግ ሙከራ አላደረገም። ፍንፍኔ የኦሮሞ ነገር ይተናነቃታል። የሚፈልጉት ምድሩን ነው። ኦሮሚያ ሰው ሲገደልበት ወይም የኦሮሞ ልጅ ሲገደል አሽቀንጥረው ጥለው አርቀው ነው የሚጥሉትና ይሄ ተወዳጅ ድምፃዊ ነው። ለዚህ ምድር ትልቅ መስዋዕትነት የከፈለ አርቲስት ሆኖ ሳለ ክብር በማሳጣት የኢትዮጵያ መንግስት ጆሌ አባገዳ የሚባለው መንግስት ያጫሉን ሬሳ አሽቀንጥሮ ለማውጣት መሞከር ስተት ነው። አሁንም እየተደረገ ያለው ኦሮሚያን ምንድነው ከፍንፍኔ አሽቀንጥሮ አውጥቶ ማጽዳት፣ ፍንፍኔን በነፍጠኞች ስር ለማስገባት የሚደረግ ሩጫ እስከምን ድረስ ያለው መንግስት ያስኬደዋል? አሁንም በሄሊኮፕተር ሬሳ ነጥቀው አምቦ ኦሚቾ አስገብተው ከዛም በኋላ ለቤተሰብ መስጠት ምን ያህል ፌር ነው? የጀዋር መሐመድንም ደግሞ ምንድን ያደረጉት የፖሊስ ኮሚሽነሩ ሲናገር ሬሳ ነጥቀው ወደ ሌላ መኪና አስገብተው አቶ ወልባና ሌሊሳን አናግሬ ነበር። ይሄ ሁሉ ውሸት እንደሆነ ገልጸዋልና እየተደረገ ያለው ምንድነው? አይን የሆኑ ኦሮሞዎችን በማጥቃት ሰቦኑማ ኦሮሞማን መስበር ይቻላል ወይ? ኦሮሞን ማንበርከክ ይቻላል? አቶ ሂርኮ ኦሮሞን አንበርክከው ወደሚፈለገው ኢትዮጵያን በኦሮሞች ልጆች ደም ላይና ህይወት ላይ ሬሳ ላይ ማቆም ይቻላል? አመሰግናለሁ። ኢዮብ ድሮም እኮ ስናወራ እንደነበረው እነዚህ ሰዎች በውሸት ተረግዘው በውሸት ተወልደው በውሸት አድገው በውሸት የሚኖሩ ሰዎች ናቸው። የተወለዱበትንም የተቋቋሙበትንም ዓላማ በትክክል የሚያውቁ ሰዎች አይደሉም። የታሪክ አጋጣሚ ሆኖ ስልጣን እጃቸው ላይ ገባ። ስለዛ አልገባም። አንተ አሁን ስላልከው ነገር ልሂድ። ሉክ ኦሮሞ ለነሱ ቆሻሻ ነው። አዲስ አበባ ከሰማይ ላይ የወረደች የነሱ ኢየሩሳሌም ነች። እኛ የነሱ እግር አጣቢ የነሱ አሽከር ካልሆንን በስተቀር ራሳችንን ሆነን በገዛ መሬታችን ላይ መኖር አንችልም። ዛሬ የሰማሁት ነገር በአዲስ አበባ ከተማ ውስጥ ጩቤና ቢላ ይዘው የሚኒሊክን ባንዲራ ይዘው ሰላማዊ ሰልፍ አድርገው እየጨፈሩ ነው በአዲስ አበባ መንገዶች ላይ። ለነሱ ፖሊስ ቆሞ ነው የሚያያቸው። የኛን ህዝብ ግን ስናይፐር ነው ከሩቅ ሆኖ እየቀጠቀጠ እየገደለ ያለው። ሬሳችን እንዴት ይከበራል? በህይወትም አልተከበርንም፣ ሞተንም አንከበርም ከኢትዮጵያ ጋር። ሂር አፍተር የኢትዮጵያ ህዝብና የኦሮሞ ህዝብ I don't think so, to be honest with you, ኮመን የሆነ ነገር የሚያገናኘን ነገር የሚያቻችለን ነገር ያለ ነገር አይመስለኝም። እየጨረሱት ነው፣ ፈጅተውታል። to be honest with you አልቋል።
ተዋልደናል ተጋብተናል አንድ ሃይማኖት ነን ምናምን የሚባለው ነገር በሙሉ ደፍተውታል ራሳቸው የሞሉትን ውሃ ራሳቸው መልሰው አፍሰውታል ሉክ የሞተ ሰው ክብር ነው በክብር የሚገባ ምርመራ ተደርጎለት ቤተሰቡ በፈለገው ቦታ ላይ ሰው መቀበር አለበት ያጫሉ ፊዚካል አድሬስ እዛች ከተማ ውስጥ ነው የሚኖረው ፍንፍኔ ነው የሚኖረው ፍንፍኔ ላይ ነው መቀበር ያለበት የዘፈነው ስለ አዲስ አበባ ስለ ፍንፍኔ ነው ያዘመው የተናገረው የሸለለበት ያደገበት ኦፍ ኮርስ አምቦ ላይ ተወልደዋል አምቦ ሀገራችን ነው እንኮራበታለን እንጂ አንሸማቀቅበትም በአምቦ ነገር ግን መፈጸም የነበረበት እዛ ቦታ ላይ ነው እኔም አንተ በኦልባናን እንደጠየቅ ብዙ ሰዎችን ጠይቄያለሁ ይሄ ነገር ከወንድማችን ከጅዋርና ከበቀለ ጋራም ግንኙነት የለው ለምን እንዳሰሯቸው ለምን እንዳስቀመጧቸው እግዚአብሔርና እነሱ ይወቁት እናቃለን ከበስተጀርባ ያለውን ነገር ግን አሁንም ቢሆን የኦሮሞ ህዝብ ተንቀሃል የኦሮሞ ህዝብ ተዋርደሃል የኦሮሞ ህዝብ ተገፍተሃል የኦሮሞ ህዝብ ሬሳህን እንኳን በአግባቡ እንዳትቀብር ተደርገሃል የገደሉትን በሄሊኮፕተር ወስዶ ኦመቾ በረሃ ውስጥ ወርውሮ በፒክአፕ መኪና ከዛ ጭነው አምቦ አመጡ ካመጡ በኋላ ደግሞ እያዋረዱ ነው ያሉት ሰው ሲሞት ክብር ነው የሞተ ሰው በህይወቱ እስካለ ድረስ ነው የሚፈረድበት ከሞተ በኋላ ሜቢ ፍርድ ቤት ከፈረደ አጽሙ እስረኛ ሆኖ ይቀመጣል ይሄ ልጅ ግን የአእምሮ ነፃነት ነው ገባ የፍሪደም ኦፍ ስፒች ነው ፕራክቲስ ያደረገው ቢልም ቢናገርም እግዚአብሔር በሰጠው ታይለንት የመሰለውን ነገር የሚያምነውን ነገር ነው የተናገረው መገደል የለበትም እንደገና ደግሞ ከገደሉት በኋላ እንደ ውሻ እየጎተቱ ቁስላችን ውስጥ እንጨት እየሰደዱ ነው ያሉት ዳሜጁን ሞር እያበዙት ነው ያሉት እና አቶ ሂርኮ እኔ እንደው ህዝብም እንዲያውቀው ግርም የሚለው ነገር ምንድነው ኦኬ ታጣቂ ገደለው የሚል መንግስት መግለጫ ሰጥቷል ይሄ ሃጫሉ ሁንዴሳ በታጣቂ ተገደለ መንግስት ማድረግ የነበረበት አንደኛ ምርመራ ማካሄድ ነበረበት ሁለተኛ ይሄ ልጅ የገደሉትን ሰዎች ለፍርድ ማቅረብ ፈልጎ ሲገባው ያጫሉን ሬሳ ተሸክማችሁ ወደዚህ ሄዳችኋል ያጫሉ ቤተሰብ ጋር ሬሳ ለማልቀስ ሄዳችኋል እየተባሉ ሰዎችን ማሰር ለምን አስፈለገ መንግስት ከሌለበት ማናችንም በኢትዮጵያ ታሪክ ወይም በኢትዮጵያ ባህል ሰው ሲሞት ሄደህ ታለቅሳል ሐዘንን ትወጣል አሁን እኮ ሐዘን እኮ እንዳይደረስ መንግስት እየከለከለ እያሰረን ያለው አይጋጭም ወይ መንግስት ጠቅላይ ሚኒስትሩ የሰጡት ፖሊስ ኮሚሽነሩ የሰጠው መግለጫ አይጋጭም ወይ ይሄ ግልጽ አሁን ይሄ እኮ አደባባይ የወጣ ሚስጥር ነው ገለናሃል ዝም ብለህ ሬሳህን ቅበር ሰው እንዳይመጣ አፍን ዝጋና ተቀመጥ አይደለም ወይ የኦሮሞ ህዝብ ወደፊት እጣ ፈንታው ምንድነው ቀጣዩ ምንድነው ማድረግ ያለበት ሃጫሉ ሞተ በአሁኑ ወቅት በቀለ ገርባና ጀዋር መሐመድ ሌሎችም በርካታ የኦሮሞ ባለስልጣናቶች እስር ቤት ውስጥ ይገኛሉ ምን ዋስትና አለን ነገ አንድ ባንድ አለመገደላችን አለመታረዳችን ምንድነው ዋስትናችን የኦሮሞ ህዝብ ኢትዮጵያን በደሙ እየገበረ ይኖራል ልክ ሰኔ ሲመጣ ጠቅላይ ሚኒስትሩ እንደሚያስገድሉት 3 ሰኔዎችን የተለያየ ባለስልጣናቶችን ተገድሏል ይሄ አሁንም ደግሞ ሌላ ሰኔ እንጠብቅ ሌላ ኦሮሞ ለማስገደል ምን መደረግ አለበት የኦሮሞ ወጣት ምን ማድረግ አለበት ወል ኢዮብ ወደዛ እየሄድኩ ነበር ወደዚህ የመለስከኝ ሉክ ኢዮብ የሚገርም ነገር በተዋረድ ያሉት ባለስልጣኖች በሙሉ ውሸታሞች ናቸው ለዚህ ነው በውሸት ተረግዘው በውሸት ተወልደው በውሸት ያደጉ በውሸት የኖሩ አሁንም የሚዋሹ ብዬ ያልኩት ነገሩን በደንብ ከተረዳኝ ለምንድን ነው ይሄንን ያልኩት ጠቅላይ ሚኒስቴሩ የሚናገረው ነገር ራሱ ይጋጫል አማራ ክልል ላይ ስለሞተው ነገር ጓደኛዬ ነው አለ አዲስ አበባ ከተማ ውስጥ በጀነራሎቹ ላይ ለተፈጸመው ነገር ሽርጉድ ይላሉ
ታከለ ኡማ የአምቦ ልጅ ነው ለስሙ ሉክ ወንድሙ ነው ሃጫሉ እዛ የተገደለው ወጥቶ ወርድ እንኳን አልተናገረም እኔ ምንም የምንለው ነገር የለም ሁሉ እጃቸው አለበት ኦን ፐርፐዝ ልክ ጋሽ ደራራ ላይ እንደተደረገው ደራራ ከፈኒን በምክር ወስኖ እርምጃ እንደወሰዱበት እንደገደሉት አውርተናል ከዚህ በፊት ይሄኛውንም የኦሮሞን ገባ ኢሊት የኦሮሞን ጭንቅላት ለመምታት ኦሮሞን ለማሸማቀቅ የተደረገበት ነው ስለዚህ የኦሮሞ ህዝብ ምርጫው አንድና አንድ ብቻ ድሮ የሚላቸው ነገሮች በሙሉ አክትሟል አልቋል ስለዚህ የኦሮሞ ህዝብ ከዛሬ በኋላ ወደ ኋላ መመለስ የለበትም መንገዶች መዘጋት አለባቸው ከነዚህ ህዝቦች ላይ ዕቃ መግዛት የለበትም ለነዚህ ህዝቦች ዕቃ መሸጥ የለበትም የኦሮሞ ህዝብ ውሃ ጠጥቶ ንፍሮም ቢሆን ቆሎም ቢሆን በልቶ በቤቱ ውስጥ መኖር ይችላል መንገዶች መዘጋት አለባቸው የመንግስት ተቋሞች ላይ ሙሉ በሙሉ እርምጃ መወሰድ አለበት እኔና አንተ አሜሪካን ሀገር ነው የምንኖረው ጆርጅ ፍሎይድ ስለሞተ አሜሪካ በአንድ እግሯ ነው የቆመችው ኦኬ መብታቸውን ለማስከበር የኛን መብት ለማስከበር ኮሮናን ሳይፈራ ነፍሱን የሚወደው የአሜሪካ ህዝብ ወጥቶ እስከ ዛሬ ድረስ እየታገለ ነው ያለው ስለዚህ የኦሮሞ ህዝብ ደግሞ ሳይፈልግ ጦርነት ታውጆበታል የትም ዓለም እስከ ዛሬ ድረስ በየትኛውም ዓለም ህዝብን ታግሎ ያሸነፈ መንግስት የለም እንኳንስ ልፍስፍስ አንድ ያልሆኑ በሆዳቸው የሚያስቡ ዘመን የሰጣቸው ባለጊዜዎች ቀርቶ ጠንካራና ኃይለኛ የሚባሉት እንኳን የህዝብን አመጽ ማሸነፍ አልቻሉም ይሄ ነው ራሽያን ወደ ውድቀት ያመጣው ይሄ ነው ዩጎዝላቪያን ወደ መበታተን ያመጣው ስለዚህ የኦሮሞ ህዝብ ከዚህ በኋላ ከጅጅጋ ጀምሮ እስከ ሱዳን ድረስ ያለው ከራያ ጀምሮ እስከ ኬንያ ድረስ ያለው ወጥቷል ወደ ቤቱ መመለስ የለበትም አንድ የኦሮሞ ህዝብ ሉዝ የሚያደርገው ነገር የለም እኔ አምና እድል አግኝቼ እዛ ሀገር ሄጄ ነበር የድህነቱ የረሃቡ የችግሩ የመከራው ብዛት ተነግሮ አያልቅም ምንድነው ሉዝ የሚያደርጉት ምንድነው የምን ህይወት ነው የሚያጡት ስለዚህ ይሄን አስከፊ ስርዓት ይሄንን አስጠሊ ስርዓት ይሄንን በደማችን እየወፈረና እየከበረ የሚኖረውን ስርዓት እንደወጡ ታግለው ጥለው ኢንፍራስትራክቸሩን በሙሉ ሸዳውን አድርገው እኛም ከዚህ የምንችለውን ነገር እናደርጋለን በትክክል ራሳቸውን በራሳቸው የሚያስተዳድሩበት የወደፊት ዕጣ ፋንታቸውን የሚወስኑበት ከሚወዱትና ከሚፈቅዱት ማህበረሰብ ጋራ በሚያገናኛቸው ሁኔታ ተስማምቶ የሚኖሩበትን ውሳኔ ወስኖ የሚኖሩበት ላይ ለመድረስ ኦሬዲ ጦርነቱ ተከፍቷል ፍጅቱ ተደርገዋል የሚመለስ ነገር ወደ ቤት የለም ስለዚህ ቄሮ ትላንትናም ተሸውደሃል ትላንትናም ተታለሃል በእኛው መሪዎች በእኛው ጓደኞች ከኛ ውስጥ በወጡት ይመሩናል ባልነው አክቲቪስቶች ኦሮሞን ቢሊሶሜራ ወለቦምኔራ አጆሌ አባገዳቲ ብዬ ኦሮሞ ረቲ ኦሮሞቱ ቡልቻ ቴሶ ሳኒ ጀለት ቀባረ ጅራ ኑጨሲሱ ኑደበርሱ እየተባለ በግራም በቀኝም እየተኮፈሰ ለዚህ አድርሰውናል ኖ ኤኒሞር ከዚህ በኋላ የኦሮሞ ህዝብ ምንም ሉዝ የሚያደርገው ነገር የለም ወደ አምቦ የሚገቡ መንገዶችም እንደተዘጉ ሰምቻለሁ ገበሬውም ወደ ቤቱ መመለስ የለበትም ይሄ የአምቦ ጉዳይ አይደለም ይሄ የአርሲ ጉዳይ አይደለም ይሄ ሐረር ላይ ወሎ ላይ ወለጋ ላይ ጅማ ላይ ኢሉባቦር ላይ ቦረና ላይ የትም ቦታ ላይ ብቻ አይደለም ይሄ የኦሮሞን ህዝብ አንድ ማድረግ እና ወደፊት መግፋት አለበት ይሄ መንግስት ከሳምንታት በላይ ገብቶ የሚሄድ መንግስት አይደለም ስለዚህ በውሳኔያቸው ጸንተው ወቦ ልጆቻቸውን አጠናክረው ቀንና ሌሊት ተነጋግረው ሰላማዊ በሆነው መልኩ በሰላም
በሚገባቸው ቋንቋም ደግሞ በሚገባቸው ቋንቋ እያናገሩ ወደፊት መሄድና የራሳቸውን ውሳኔ በራሳቸው ወስነው የወደፊት ዕጣ ፋንታቸውን ማግኘት አለባቸው እላለሁ። መልካም የተከበራችሁ የሰይፈ ነበልባል ራዲዮ እና እንዲሁ ተመልካቾቻችን እየተከታተላችሁ ያላችሁት ይህ የሰይፈ ነበልባል ራዲዮ ፕሮግራም ነው። በዚህ ፕሮግራም ላይ የሚቀርቡ እንግዶች ሀሳባቸው የራሳቸው ሀሳብ ነው። የሰይፈ ነበልባል ድርጅት አቋም አለመሆኑን ለመግለጽ እንወዳለን። ማንኛውም ሀሳብ ማንሸራሸር ስራችን ነው፣ አላማችንም ነው። አቶ ሂርኮ፣ በተለይ የኦሮሞ ህዝብ ውጣ አደባባይ ውጣ፣ ተቃውም፣ መንገድ ዝጋ ይባላል። በሶስተኛው ቀን መንገድ ክፈት፣ ግባ ወደ ቤት ይባላል። ይሄ ጥቁር አሜሪካዊ ጥቁር ሲገደል ነጭ ጥቁር ሌላ ሳይባል በአሜሪካ ምድር ላይ ያለ ሁሉም ወጥቶ አንድ ነገር ለውጥ አምጥቷል። በአሜሪካን ውስጥ የተለያየ ህጎች እየተቀየሩ እያየን ያለ ነው። መሰረታዊ ነገሮች እንዲቀየሩ ታግሎ ህይወቱን መስዋዕትነት የከፈለው አንድ ጥቁር የብዙዎች ጥቁር ህይወት እንዲቀየር የነገ የልጆቻችን ህይወት ያማረ እንዲሆን መንገድ ከፍቷል። ሃጫሉ ምናልባት ለኦሮሞ ህዝብ እንደ ክርስቶስ መስዋዕትነት ከፍሎ የኦሮሞ ህዝብን ነፃ ያወጣ ይሆን? ምናልባት የኔ ጥያቄ አሁን ላደረገው የምፈልገው ኦሮሞ ሆያ ሆየ ብሎ ስሜታዊ ሆኖ ጊዜያዊ ጭፈራ ጊዜያዊ ተቃውሞ አድርጎ አጨብጭቦ ነገ ደግሞ ወደ ቤት ገብቶ ሌላ እርድና ሌላ ችግር እንዳይፈጠር የኦሮሞ ህዝብ ምን መደረግ አለበት? ተነስ፣ ታገል፣ ተዋጋ፣ ግደል፣ ቁረጥ ብቻ ሳይሆን በውጭ ያላችሁ ምሁሮችስ ምን ለማድረግ ሐሳብ አላችሁ? ምን እቅድ አላችሁ? ምክንያቱም በሰው እጅ እሳት መያዝ ቀላል ነውና ውጭ ያለው ዲያስፖራ ውጭ ቁጭ ብሎ ይሄን አድርግ፣ ይሄን ፍለጥ፣ ይሄን ቁረጥ ማለት ሳይሆን እሱስ የድርሻውን ምንድነው ማድረግ ያለበት? እንዴት ነው ሊወጣ የሚችለው? በአሁን ሰዓት የወንድማችን አስክሬን በክብር ፍንፍኔ ምድር ላይ የቱለማ መሬት ላይ እንዲያርፍ ቄሮ ምን መስራት አለበት? የብልጽግና ፓርቲ ባለስልጣናቶች ይህንን አይፈልጉም፣ እየተቃወሙ ነው ያሉት። እያሰሩ መንገድ እየዘጉ ባለስልጣናቶችን እያስፈራሩ 1 ለ5 በየቦታው ወጣቱን ለማፈን ተበትነዋል። በፊት ኢህአዴግ ሲያደርገው እንደነበረ 1 ለ5 የሚለውን ነገር በዶክተር አብይ ትዕዛዝ ተበትኖ እየተሰራበት ይገኛልና የሃጫሉ ሁንዴሳን አስክሬን በስላሴ ቤተክርስቲያን ለማሳረፍ እንቅስቃሴዎች ተጀምረዋልና ምን መደረግ አለበት? በትክክለኛ እንዲደረግ ጫና ማድረግ አይጠበቅበትም የኦሮሞ ህዝብ? ወል ኢዮብ ገራላፍቲ ነው ቦሌሰራ ኡልፎፍቲ ይላል ኦሮሞ። ገባ የዋህነታችን ገርነታችን ሀቡልቱ ዱቢን ማለታችን ይደር ይዋል ማለታችን ነው ለዚህ ያበቃ። አንድ ሁለተኛ ደግሞ የኦሮሞ ህዝብ ዛሬ ያየውን ሰው ከሱ ስር መሮጥ ሾርት ከት መፈለግ ነው ለዚህ ሁሉ ነገር ያበቃ። ቄሮ ግን አይተውታል። ኦኬ፣ እኛም ሁላችንም እዛ ነው ያደግነው። በዛን ጊዜ የነበረው ኑሮ፣ በዛን ጊዜ የነበረው ሁኔታ እና አሁን ልጆቹ እያሳለፉት ያሉትን ነገር ራሳቸው ነው እየተቀቀሉ ያሉት፣ ራሳቸው ነው ሞር ዋጋ እየከፈሉ ያሉት። ከዚህ ከርቀት ላይ ሆነን ዝም ብለን መናገር አይደለም። መቼም ይሄ ኦሮሞን አንድ ካላደረገ፣ የሃጫሉ ደም ኦሮሞን አንድ ካላደረገ አይ ዶንት ኖ ማን መገደል እንዳለበት፣ ምን አይነት ደም መፍሰስ እንዳለበት። ኦፍ ኮርስ ክርስቶስ ለዓለም ሁሉ ሞተዋል ነው። ሃጫሉ ደግሞ ለኦሮሞ ህዝብ መስዋዕት ሆነዋል። የጆርጅ ፍሎይድ በዛ ሁኔታ በፖሊስ ሚኒያፖሊስ ውስጥ መገደል ለዚህ ሁሉ ለውጥ መንስኤ ሆነዋል። አፍሪካን አሜሪካኖች፣ ነጮችም በሰብአዊ መብት የሚያምኑ ሰዎች በሙሉ ሲስተማቲክ ሬሲዝም እንዲለወጥ የያዙትን ነገር እስካሁን ድረስ አልለቀቁም። ወደፊት እየሄዱ ነው ያሉት። ይህ ለኦሮሞ ህዝብ ትልቅ ምክርና ትልቅ ትምህርት ነው። በዓለም ላይ ያለው የጥቁር የባሪያ ነጋዴዎቹ ሐውልት በሙሉ ተነቅሎ የሚገባበት ቦታ ላይ ተደርጓል። ከለንደን ጀምሮ የትኛውም ስቴት እዚህ አሜሪካን አለ
የኮንፌዴሬሽን ፍላጎች በሙሉ ወርደው ተቀደዋል፣ ታጥፈው እንደሚቀመጡ ተቀምጠዋል። ኖ ሞር ወደዛ አይመለሱ። የኦሮሞ ህዝብ ብዙ ነገር ከዚህ መማር አለበት። እኛም በዚህ የምንገኝ ሰዎች ለህዝባችን የምንነግረው በነገራችን ላይ የኦሮሞ ህዝብ ከኛ የተሻለ ነገር ይናገራል፣ ከኛ የተሻለ ነገር ያውቃል። ምክንያቱም በወላፈኑ ውስጥ ያሉት እነሱ ናቸው። እሳቱ ነጋ ጠባ የሚያቃጥለው እነሱን ነው። የውጤቱ ተጠቃሚዎችም እነሱ ናቸው። በአሁኑ ሰዓት በሙሉ የኦሮሞ ድርጅቶች አገር ቤት ውስጥ ነው ያሉት። ይገናኛሉ፣ ይነጋገራሉ፣ የሚመቻቸውን የሚሰራላቸውን ከማንም የተሻለ እነሱ ያውቃሉ። የምንላቸው ነገር ግን የጀመራችሁትን ነገር አታቋርጡ። እኔ በበኩሌ ለዚህ ለምናገረው ነገር ኃላፊነቱን ራሴ ነኝ የምወስደው። አንድን ነገር አለመጀመር ነው። ከጀመሩ በኋላ ግን በፍጹም ማቆም የለባቸው። ከ5000 እስከ 7000 ቄሮዎችን ገብረን ኦፒዲዮን ወደ ስልጣን አመጣ። ከድጡ ወደ ማጡ ነው የገባን። from bad to the worst። አሁን ደግሞ ከዚህ በኋላ የሚመጣው ብለዋል እኮ ሰውየው ኮሎኔል አብይ ለ1000 ዓመት ኦሮሞ አንድ እንዳይሆን ነው ማደርገው ብለዋል። የሱ አማካሪ ደብተራም ብለዋል። ገባ በምኒልክ የተጀመረውን ህልም እውን ለማድረግ ነው ብለዋል። ቄሮ ይሄንን ከኛ የተሻለ ሰምቶታል ከባለቤቶቹ ላይ። ይህ እንዲፈጸምበት የሚፈቅድ ከሆነ ኢዲስ አብቱ ቄሮ ምርጫው የነሱ ነው። ከዛ በተረፈ ከዚህ በፊት ከሆኑት በላይ አይሆኑም። የኦሮሞ ህዝብ በሶማሌ ጦርነት ጊዜ እኔ ማቀው ያለቀው፣ በኢትዮ ኤርትራ ጦርነት ላይ ያለቀው፣ ከቲፒኤልኤፍ ጋራ ያለቀው፣ አሁን ደግሞ በረሃብና በመከራ ከሚያልቀው የበለጠ አያልቅም። ለነጻነት ምንጊዜም ዋጋ መከፈል አለበት። አንድ ነገር ግን ምክንያት ያስፈልጋል። ለዛ ምክንያት እግዚአብሔር ይሄ ልጅ እንዲሆን አድርጎታል። ስለዚህ ቄሮዎች በኦሮሚያ ውስጥ ያሉት ቄሮዎች እና ቀሬዎች አጫሉ ናቸው፣ ሌላ ነገር አይደለም። አጫሉን ብቻ አይደለም ሴሌብሬት የምናደርገው። ከዚህ በፊትም በኦሮሞ ትግል ያለቁትን በሙሉ በዛው ነው የምንጠራው። ጉያ ጎቶታን በመናከብርበት ጊዜ ከምኒልክ ጊዜ ጀምሮ ያለፉትን የኦሮሞ ጎታዎች ነው በሙሉ የምናከብር ያለነው። ጦርነት ላይ የሞተውን ብቻ አይደለም፣ እስር ቤት ውስጥ የሞተውንም የተሰቀለውንም በተለያየ ሁኔታ የሞተውንም ነው የምናስበው። አሁንም ቢሆን ቄሮዎች በታሪክ መዝገብ ላይ ተጽፈው ለ120 ዓመት ለ150 ዓመት የተጫነባቸውን ስርዓት ገርስሰው እንደ አያቶቻቸው በአባ ገራ ሳይሆን በአባ ገዳ ከሚወዱትና ከሚፈቅዱት ጋር በሚመቻቸው ስርዓት የዛችን ሀገር እጣ ፋንታ መወሰን አለባቸው። ይሄ በእጃቸው ላይ ያለ ነገር ነው። የስ ያቃጥላል፣ የስ ይከብዳል፣ የስ አስቸጋሪ ነው። ነገር ግን ምንም ሉዝ የሚያደርጉት ነገር የለም። ከዚህ የበለጠ የሚመጣባቸው ነገር የለም። ዲክታተር ይዋሻል እንጂ ምንም ነገር ማድረግ አይችልም። በዘመናት ውስጥ ሂትለርም አልፏል፣ ኦቶማን ኢምፓየር አልፏል፣ የብሪቲሽም አልፏል። አሁንም ቢሆን ራሽያ አይናችን ፊት ነው 15 መንግስት ሆና የተሰነጣጠቀችው። ዩጎዝላቪያ የሆነችንም አይተናል። አፍሪካ ውስጥም እየሆነ ያለው ገራላፌቲ ስለሆንን ነው ሱዳኖች የወሰኑትን ውሳኔ መወሰን አቅቶን በአክቲቪስቶቻችንና አሉን በሚንለው ሰዎች ተታለን ይሄ ትግል ለጠላት አሳልፈን የሰጠ ነው። ስለዚህ አሁን በምንም አይነት ወደ ኋላ መመለስ የለባቸውም። አጫሉንም አዲስ አበባ ነው መቅበር ያለባቸው። እኔ ላይ wherever የትም ቦታ ይሁን፣ ለምን የራሱ ጓሮ ውስጥ አይሆንም? ፍንፍኔ ላይ ነው ይሄ ልጅ መቀበር ያለበት። አጽሙ ማረፍ ያለበት ፍንፍኔ ላይ ነው። ሴሌብሬት እናደርገዋለን። አጫሉ ፓርክዌይ ሆኖ
ስሙ ለዘላለም እዚህ አሜሪካን ሀገር ለራሳቸው መሪ ለራሳቸው አክቲቪስት እንደሚያደርጉት ሁሉ ይሆናል። እነዚህ ዛሬ የሚያርፉት ልጆች ለኛ ማርቲን ሉተር ኪንግ ናቸው፣ ለኛ ማልኮም ኤክስ ናቸው፣ ለኛ ሻማ ናቸው፣ ህይወት ናቸው። እናት ነች የወለደችው። እነሱን ወንበር ላይ ለማስቀመጥ የቱለማን መሬት እንዲሸጡ እንዲከብሩ አሜሪካን ሀገር ልጆቻቸውን እንዲያስተምሩ በዚህ ሀገር ቤት ገዝተው እንዲነሸነሹ አይደለም። የሚገባቸው ነገር ይገባቸዋል። በራሳቸውም ላይ ነው ገመድ እየጠመጠሙ ያሉት። ይሄንን ነው የምለው። ይኸው መልካም ኦዱ ተካፊ ወቦ ካባኪባ ኦሮሚያ ወሎ የሚል ደርሶናል። የኦሮሞ ነጻነት ግንባር በወሎ እንዲሁም በጉጂ በወለጋ በመሃል ከተማ ወይም በዚህ በምዕራብ ሸዋ የሚንቀሳቀሰው የኦሮሞ ነጻነት ግንባር ጦር የልጃችንን የሀጫሉ ደም መላሽ በሚል ደሙን ለመመለስ በሚል ውጊያ ትናንትና 11 ሰዓት በኢትዮጵያ አቆጣጠር ከሌሊቱ 11 ሰዓት ጠዋት ማለት ነው በተደረገ ውጊያ 50 የመከላከያ ሰራዊት እንደተገደለና 36 እንዳቆሰሉ ገልጸውልናል። የሀጫሉ ወይም የልጃችንን ደም መላሽ የሚል ነው የደረሰኝ። ወዱ ተርካፊ ካባኪባ ኦሮሚያ ወሎ ጉማ ጎታ አርቲስት ሀጫሉ ሁንዴሳ ባፈቹ የሚል ነው እና የኦሮሞ ነጻነት ግንባርም የልጃችንን ደም እንመልሳለን በሚል የውጊያ እያካሄደ ይገኛል። ትናንትና ረጅም ሰዓት የተካሄደ ውጊያም በወለጋ በኩል 4 ሰዓት በጉጂ በኩል ወደ 2 ሰዓት የተጠጋ ውጊያዎች እየተካሄዱ ይገኛሉ። እስካሁን ድረስ ውጊያዎች አሉ። የኔ የመጨረሻ ጥያቄ ላደርገው የምፈልገው አቶ ሂርኮ መቼም የኦሮሞ ህዝብ ትግል ቀጣይ ምንድነው መሆን ያለበት? የኦሮሞ ህዝብ እድሜ ልኩን እያለቀሰ ከፊንፊኔ ከተማ ውስጥ እየጸዳ ይገኛል። በአሁን ሰዓት የኦሮሞ ባህላዊ ልብስ እንኳን ለብሰው ሲንቀሳቀሱ በድንጋይና በተለያየ ነገር የኦሮሞ ልጆች በጩቤ እየተወጉ እየተገደሉ ይገኛሉ። ለማሳየት ያህል አንዲት ተመራማሪ የላቦራቶሪ የምትሰራ እንስት በጥቁር አንበሳ ሆስፒታል ውስጥ ተገላለች። እሷንም ከገደሉ በኋላ ሌባ ገደለ ተብሏል። አሁንም ባለፈው የዳዲ ገላን ዘፋኝ እሱንም ገለውት በጸብ ተኩሰው ገደሉት። አሁንም ሀጫሉ ሁንዴሳ ሲገደል ባልታወቁ ሰዎች ተገደለ። እንደዚህ እየተባለ ራሳቸው እየገደሉ ሌላ ስም እየሰጡ ታርጋ እየለጠፉ እስከ መቼ ድረስ የኦሮሞ ህዝብ እያለቀሰ ይቀጥላል? ቀጣይ የትግል አቅጣጫ ምን መሆን አለበት? የኦሮሞ ህዝብ ምን ማድረግ አለበት? ከተቀራው ህዝብ ጋር ትግሉን አጠናክሮ በበሰለ ስሜታዊ ባልሆነ መዝለቅ ወደሚችለው መንገድ እንዴት መሄድ ይችላል? በመጨረሻ ላይ ያስተላልፉ የሚፈልጉት መልእክት ካለ እድሉን ልስጦትና እንሰነባበታለን። አመሰግናለሁ። ይው የኦሮሞ ህዝብ የሚሰራውን ያቃል። ይው ቅድም እንዳልኩት የኦሮሞ ህዝብ የሚሰራውን ጠንቅቆ ያቃል። በደንብ ነው የሚያውቀው። ነገር ግን እቺ ሀቡልቱ ዱቢን ወደ ኋላ ትስበዋለች። በይቅርታ ያምናል። ሰፉና ለቡ የሚባሉ የኦሮሞ ቃላቶች አሉ። እነሱ ናቸው አሁንም ወደ ኋላ ያስቀሩት። አሁን ግን ሰፉም አይሰራም፣ ለቡም አይሰራም። የኦሮሞ ህዝብ አእምሮውን፣ ማንነቱን፣ ጥያቄውን በሙሉ ወደ አንድነት መሰብሰብ መቻል አለበት። የኦሮሞ ህዝብ ጥያቄ የሃይማኖት ጥያቄ አይደለም። የኦሮሞ ህዝብ ጥያቄ የትውልድ ቦታ፣ የምስራቅ፣ የምዕራብ፣ የማዕከል፣ የሰሜን፣ የደቡብ አይደለም። የኦሮሞ ህዝብ ጥያቄ የራስን እድል በራስ የማስተዳደር ጥያቄ ነው። የኦሮሞ ህዝብ ጥያቄ በሰላም በቤቱ ላይ በመሬቱ ላይ ወጥቶ ወደ ቤቱ በሰላም መመለስ። ዛሬ የሚያሳዝነው ነገር በኮሎኔል አብይና ለማ መገርሳ ጦርነት በኦሮሞ ህዝብ ላይ ታውጆ ሴቶች እንጨት ለቅሞ መግባት አይችሉም። ወንዝ ወርደው ውሃ ቀርቶ መግባት አይችሉም።
ወንዶች እርሻ ቦታ ላይ መሄድ አይችሉም። እንደ እባብ ነው ጭንቅላታቸው ላይ እጃቸው ወደ ኋላ ታስሮ እየተቀጠቀጡ የሚሞቱት። ከተገደሉ በኋላ አስከሬናቸው ይቆራረጣል። የሚገርም ነገር ኦሮሞ እኮ ጉማ እንኳን አለው። ወንድሙን የገደለ ሰው በጉማ እኮ ነው ጥያቄውን ፈቶ አብሮት የሚኖር። ከገዳ ስርዓታችን ላይ የወረስነው ነው የጎዳ። ስለዚህ የኦሮሞ ህዝብ ማድረግ ያለበት ነገር ቅድም እንዳልኩት አንድ ነገር አንድ ቦታ ላይ መቆም መቻል አለበት። ሳይወዱ በግድ ከቤት ወጥተዋል። በመንግስት ምርመራ ተደርጎ እስካሁን ድረስ ዲክሌር ተደርጎ ይሄ ነው የተባለ ነገር በኮሎኔል አብይ ለ2 ዓመት ቴብል ላይ የተቀመጠ ነገር የለም። ያ ኢንጂነር የአባይን ወንዝ የሚገድበው ተገደለ። ደሙ እንደ ውሻ ደም ፍንፍኔ ላይ ፈሶ ይሄው እናገኛለን አሉ። እስካሁን ድረስ አልተገኘም። ከእሱ ከሚኖርበት ቤተ መንግስት ስንት ሜትር ነው? 200 እና 300 ሜትር አይሆንም እሱ የተገደለበት። ዛሬም ደግሞ ሃጫሉ እዛው ፍንፍኔ ነው የተገደለው። እንግዲህ አይ ዶንት ኖ መቼም ከዚህ በላይ የኦሮሞ ህዝብ ይቀበላል ብዬ አልልም። ይበቃል ማለት አለባቸው። የኦሮሞ እናቶችም ልጆቻቸውን መርቆ መሸኘት መቻል አለባቸው። የኦሮሞ አባቶችም ልጆቻቸውን መርቀው አብሮ መቆም መቻል አለባቸው። ጠግቦ ነው የማይገባ ነገር ውስጥ ገብቶ ነው ማለት የለባቸው። ልጄ ትክክል ነው ማለት አለባቸው። ኖ ማተር ዋት እኔ ልጄን ኦልዌይስ ዲፌንድ አረጋለሁ። ልጆቼ ባለጌ እንዲሆኑ አልፈልግም። የሰውን ንብረት እንዲያጠፉ አልፈልግም። ነገር ግን መደረግ ያለበት ነገር መደረግ አለበት። መሆን ያለበት ነገር መሆን አለበት። እንደው አቶ ሄርጎ እንደው የመጨረሻ ብዬ ነበረ እንደው ሲያነሱ አንድ የኢንጂነር ስመኘውን አንስተዋል። በጣም የሚያሳዝነው የኢንጂነር ስመኘው ገዳዮች እስካሁን ድረስ አልተገኙም። የአማራ ክልል ፕሬዝዳንት የአምባቸው ገዳይ አልተገኘም። የጀነራሎቹ ገዳይ አልተገኘም። የዛች የወጣቷን ገዳይ እስካሁን አልተገኘም። እንዲህ እየተባለ አንድ በአንድ ለወንበር ስጋት የሆኑ ሰዎችን ለነሱ አይን አረንጓዴ የሆነባቸውን ሰዎች እያስገደሉ እየቀጠሉ ይገኛል። አሁን ቀጣይ ደግሞ ባለፈው በሚዲያቸው ማዕከላዊ እንደተዘጋ ተገልጾ ነበረ። ማዕከላዊ ተዘግቷል፣ ሙዚየም አድርገነዋል ብሏል። በአሁኑ ወቅት አክቲቪስት ጀዋር መሐመድ፣ አቶ በቀለ ገርባ፣ የአቶ ጀዋር መሐመድ ጠባቂዎች፣ ሌሎችም በርካታ ቁጥሩ በርከት ያለ የኦሮሞ ልጆች በአሁኑ ወቅት በማዕከላዊ 3ኛ የሚባለው እስር ቤት ውስጥ እየተሰቃዩ ይገኛሉ። ማዕከላዊ ተዘጋ ተብሎ ለኦሮሞ ልጅ ማጎሪያ ሌላ እስር ቤት እየተሰራ እየተገኘ ይገኛልና የኦሮሞ ህዝብ ብቻ ሳይሆን አብሮ የተዋለደ ነው ከተባለ፣ አብሮ እየበላ ነው ከተባለ የኔ ህመም የሚሰማው የሱ ህመም እንዲሰማ የሚፈልግ ማንኛውም ዜጋ ለሰብአዊ መብት፣ ለዲሞክራሲ፣ ለፍትህ፣ ለእኩልነት መቆም አለበት የሚል አቋም አለ። ድምጻቸውን ሊያሰሙ ይገባል። አይ ኢትዮጵያን ማዳን አለብንና ይበሏቸው እነዚህ እንደዚህ ናቸው የሚባለው ነገር ነገ አብሮ የመኖሩን ሁኔታ አጠራጣሪ ነው የሚያደርገው። ኢትዮጵያ ማለት ህዝቦች ናቸው፣ ግዑዝ ህንፃ አይደለም። ኦሮሞ ከሌለ ኢትዮጵያ የለችም። አማራ ከሌለ ኢትዮጵያ የለም። ሲዳማ ከሌለ ኢትዮጵያ የምትባለው ሀገር የለችም። ስም ነው ኢትዮጵያ። ልክ ሻዶ ምንድነው? አምበሬላ ነው። አምበሬላ ነገር ነው። አምበሬላ ስለሆነ ሁላችንም ህዝቦች ተከባብረን ለፍትህ፣ ለእኩልነት፣ ለሰላም፣ ለአንድነት እንድንኖር ከተፈለገ ለዲሞክራሲ ከወንድሞቻቸው ከኦሮሞ ልጆች ጋር በጋራ መቆም አለባቸው። በአማራ ስም መነገድ የለበትም። በኦሮሞ ስም መነገድ የለበትም። በብሔር ብሔረሰቦች ስም መነገድ የለበትም። ኢትዮጵያ ሊያፈርሱ ነው እየተባለ የክቡር ህይወት መቀጠፍ የለበትም። ለምሳሌ ሃጫሉ ሁንዴሳ የ3 ልጆች አባት ነው። ሃጫሉ ሄደ፣ ተገደለ። የነዚህ ህፃናቶች
ተስፋ ምንድነው? እንዴት አድርገን ነው የነገ ሀገር ተረካቢ ልናረጋቸው የምንችለው? አያችሁ፣ አባት ሲገደል ልጅ መበተኑ አይቀርም እና ስትገደል ልጅ ይበተናል። ይሄን ነገር ቆም ብለን የኛ ህመም ሊሰማቸው ይገባል። ለገዳዮች ከገዳዮች ጋር መተባበር ራሱ ወንጀል ነውና በአሁኑ ወቅት ሃጫሉን አስከሬን በክብር ማሳረፍ አለብን። የታሰሩት ወንድሞቻችንን ለማስፈታት የኦሮሞ ህዝብ የተቀራውም ህዝብ መረባረብ አለበት። ይበለው በለው ድንጋይ ቀባዮች መሆን ነገ አብሮ የመኖሩን ሁኔታ የሳስታ ያለችውን የቀጠነችውን ገመድ ይበጥሳልና የተቀራው ህዝብ ሊያስብበት ይገባል። ትክክል ይው ካቆምኩበት ቦታ ልነሳ ገባ። ወደ ሃይማኖት በጣዳ እየሄድኩ ነበረ። አንድ ሰው I don't know ሰምቼ ይሁን አንብቤ ይሁን አላቅም፣ እቺን የመሰለች ልጅ ጫካ ውስጥ አውሬ እንኳን ቢያያት አይበላትም። እኔ እንደዛች ልጅ ያስለቀሰኝ እንደዛች ልጅ ያሳዘነኝ ሰው የለም። to be honest with you look የኦርቶዶክስ ሃይማኖት ተከታይ ነች። ከነሱ ጋራ ቤተክርስቲያን ውስጥ የምትቆም ሰው ነች። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን a single word አላወጣም። ለሌላ ጊዜ ግን የጠመንጃ ምሽግ ነው። በሁለተኛ ደረጃ አገዳደሏ በጣም ነው የሚያሳዝነው። ሙቪ ሰርተው ይሁን ምን አድርጎ ይሁን ታከለ ኡማ ለሌላው ዘይትና ጥቁር ልብስ ለብሶ ሄዶ የሚያሽ ጎበድደው አፍንጫው ፊት ለፊት ለሞተችው ልጅ አም ሶሪ አላለ። እኔ እናንተ በምንኖርበት ሀገር አንዲት ድመት ወይም አንዲት ውሻ ከጠፋች ሰማይና ምድር ነው የሚንቀጠቀጠው። ያን ያህል ነው የኦሮሞ ልጅ የረከሰው፣ የኦሮሞ ደም የረከሰው። ለዚህ ነው መቆም አለበት የምንለው። ለዚህ ነው ማብቃት አለበት የምንለው። ይው ዛሬ ወደ ልዩነታችን አንተ አባውነ አንተ ኦፌኮነ አንተ ይሄነ ያነ ማለት የለብን። የኦሮሞ ጀግኖች የኦሮሞ ልጆች ከሞቱበት አላማ ላይ ወደ ሌላ የሚያፈገፍግ በሙሉ የኦሮሞ አጥንት ይወጋዋል፣ የኦሮሞ ደም ያቃጥለዋል። የተወለደም አያድግለትም። ይሄ በኦሮሞ ባህል ሪቹዋል። እኔ አንድ ነገር ማለት እፈልጋለሁ በዚህ አጋጣሚ። ጠመንጃ ይዞ ይሄንን ስርዓት ለመጠበቅ ይሄንን ስርዓት ዲፌንድ ለማድረግ ከተሰለፉት ውስጥ 50% የኦሮሞ ልጆች ነው የሚሆኑት። ፀሐይ ወጣ መጥለቋ አይቀርም። ይሄ መንግስት ማለፉ አይቀርም። ትላንትና ወያኔ በደርግ ወታደር ላይ ያደረገችውን ነገር ያቃል። ይህ በነሱ ላይ ብቻ የሚሆን አይደለም። የሃጫሉ ልጆች ብቻ አይደሉም አባት አጥቶ የሚያድጉት። የኦሮሞ ልጆች ብቻ አይደሉም በስናይፐር እየተጠበሱ በጥይት መንገድ ላይ ደማቸው ፈሶ ደመከልብ የሚሆኑት። ዋጋ ያስከፍላቸዋል እነሱ። አንድ ይሄንን ማለት ፈልጋለሁ። 150 ይሁን 3000 ዓመት አብረን የኖርን እዛ አካባቢ የሚኖሩ ሰዎች በዚህ ሰዓት በዚህ በቁርጥና ወሳኝ ጊዜ ከኦሮሞ ህዝብ ጋራ መቆም አለባቸው። ምሁሮቻቸው ወጥቶ መናገር መቻል አለባቸው። የእምነት ተቋሞቻቸው ወጥቶ ማውገዝ መቻል አለባቸው። ሽርጉድ ለአብይ ጭራ እየቆሉ መቀሌ መሄድ አይደለም። መልካም ነገር መስራት ያልቻለ ሰው ክፉ ነገር ማድረግ በጣም ነው የሚቀለው። አንድ ቢልድ ለማድረግ በጣም ብዙ ገንዘብ በጣም ብዙ ዕውቀትና ብዙ ጊዜ ነው የሚፈጀው። ለማውደም ግን a fraction of second ነው የሚያስፈልገው። ዞር ብሎ ቢያስቡ ቆም ብሎ ቢያስቡ ያዋጣቸዋል።
ከኛ የበለጠ እነሱ ናቸው ተጠቃሚዎች። ለተጨቋኞች ኦሮሞንና ኦሮሞ መሰል ብሔር ብሔረሰቦች ቀደም ሲል እንደምታደርጉት ሁሉ ዛሬ ከወንድምህ ከኦሮሞ ህዝብ ጋራ ተሰልፈ ውጣ። የኦሮሞ ህዝብ ያንተም ህዝብ ነው። የኛ ሞት ያንተ ሞት ነው። የኛ ማግኘት ያንተ ማግኘት ነው። ሲዳማ ሎቄ ላይ ትላንትና 300 ሰዎች ከዛም 100 ምናምን ሰዎች አልቋል። ከምባታም ሀዲያም እየደረሰበት ያለውን ነገር እናውቃለን። ዛሬ በዚህ በወሳኝ ሰዓት ከኦሮሞ ህዝብ ጋራ መቆም መቻል አለባቸው። የሶማሌ ህዝብም ከኦሮሞ ህዝብ ጋራ መቆም መቻል አለበት። ስፔሻሊ በአጋጣሚ በኦሮሚያ ውስጥ ለምትኖሩት ለማንኛችሁ የኦሮሞን ህዝብ ስነ ልቦና ታውቃላችሁ፣ ትረዳላችሁ። ከኛ ጋራ ነው ያደጋችሁት፣ ከኛ ጋራ ነው የኖራችሁት። ሌላ አምቢሽን የለንም። መቀሌ ላይ ሱቅ ለመክፈት፣ ባህር ዳር ላይ ሆቴል ለመክፈት አምቢሽን የለንም። እነዛን ህዝቦች ታክስ የማስከፈል ፍላጎትም ምኞትም የለንም። አብረን ተከባብረን ግን ለመኖር ፈቃደኞች ነን። በዚህ የምታምኑ ከሆነ ዛሬ ከኦሮሞ ህዝብ እየሞተ ካለው የኦሮሞ ህዝብ ጋራ እየቆሰለ ካለው ከኦሮሞ ህዝብ ጋራ አንድነታችሁን አጠንክራችሁ የኦሮሞ ሞት የኔ ሞት ነው ብላችሁ ከኦሮሞ ህዝብ ጋራ ተሰልፋችሁ ውጡ። የኦሮሞ ህዝብ ደግሞ ትላንትና የምትለውን ሀቡልቱ ዱቢን ትላንትና የምትለውን ገረላፉማን ወደ ኋላ አሽቀጥረ መጣል መቻል አለብን። ኦሬዲ ወጥተሃል፣ መመለስ የለብህም። ጥያቄ በሰላምም በጉልበትም መመለስ መቻል አለበት። በመንግስት ላይ የምትገኙት በአስተዳደር ላይ የምትገኙት በለጸጋችሁም ምንም ሆናችሁም የፈለጋችሁትን ነገር ሁኑ። ኦፒዲዮች በትግሬ የተጠፈጠፋችሁት ዛሬም በማንነታችሁ የማትኮሩ ዛሬም በራሳችሁ የራሳችሁ አላማና ፕሮግራም የሌላችሁ ባደረበት በመሸበት የምታድሩ አይናችሁ ይከፈት። እየሞተ ያለው ወንድማችሁ ነው። እየቆሰለ ያለው ወንድማችሁ ነው። ይሄ ነገር አያዋጣችሁ። ትላንትና ሰው በደርግ ጊዜ ሸሽቶ ከሌላ አገር ወጥቷል። ዛሬ እንደ ኢሚግራንት እንኳን መጣችሁ እዚህ ሀገር ብትኖሩ የሚያኖራችሁ ሰው የለም። የትኛውም ከተማ ውስጥ የኦሮሞ ኮሚኒቲ አለ። የትኛውም ከተማ ውስጥ የኦሮሞ ድርጅት አለ፣ የሌላውም ድርጅት አለ። እዚህ ደግሞ ፍሪደም አለ። የገደላችሁትን ሰዎች ፒክቸር ነው በየቤታችሁና በየመኪናችሁ ላይ አስቀምጠን ከኮሚኒቲ ከል እንድትደረጉ እንድትወገዱ የምናደርጋችሁ። ይሄንን ጠንቅቃችሁ እንድታውቁ። የምታውቁት ነገር መግደል ነው። በመግደል መኖር አይቻልም። ይብቃችሁ። የፈሰሰው ደም ይብቃችሁ። የፈሰሰው ደም ይብቃችሁ። ከዚህ በኋላ ይሄንን ህዝብ ለአንዴና ለመጨረሻ ጊዜ ይቅርታ ጠይቃችሁ ከመግደል ከማሰር ወደኋላ ተቆጥባችሁ ቢፈለግም ኢትዮጵያን የኦሮሞ ህዝብ እኮ ኢትዮጵያ እኮ የኦሮሞ ነች። የነሱማ ብትሆን እንደዚህ ባልሆኑ ነበር። መብታችን ይከበር እንጂ እኛ ከስሙ እኮ ችግር የለብንም። ድሮም ቢሆን አባቶቻችን አያቶቻችን የጠየቁት ያንን ነው። ስለዚህ ተዋደንና ተፈቃቅረን አብረን እንድንኖር ከተፈለገ ቅልባቸውን ሰራዊት ተበድሮ የሚያበሉትን ሰራዊት በእኛ ላይ ለቀው በእጃቸው ያለው ጥይት እስከሚያልቅ ድረስ መተኮስ ብቻ ሳይሆን ከዚህ በኋላ ይሄ መንገድ መዝጋቱ እንደዚህ ከቀጠለ ከሳምንት በኋላ ስንቅና ትጥቅ እንኳን ማቀበል አትችልም። ይሄንን አውቃችሁ ይሄንን ተረታችሁ ወደ ህዝባችሁ ፊታችሁን አዙሩ። በታሪክ ውስጥ እንደዛ ወደ ህዝባቸው ዞሮ ብዙ ታሪክ የሰሩ ብዙ ኃላፊነት የተረከቡ አሉ። ትላንትና ኢጂፕት ውስጥ ሆስኒ ሙባረክ ላይ ፖሊሶቹ ህዝቡን ሲያሰቃዩ መከላከያ ሰራዊቱ ግን ከተቃዋሚዎቹ ጋራ ነው የቆመው። አንድም ኢንተረስታቸው አልተነካም።
ሱዳን ውስጥም the same thing ነው happen ያደረገው ከጎረቤቶቻችን መማር መቻል አለብን ህዝባችሁን አትግደሉ በመግደል ብሎታል እኮ ሰውየው ኮሎኔሉ መግደል መሸነፍ ነው ብለዋል ታዲያ ተሸንፏል ለምንድነው የማይለቀው ያንን ቦታ 236 ገለዋል እስከ ትላንትና ማታ ድረስ እግዚአብሔር ይወቅ እስካሁን ድረስ ደግሞ እየሆነ ያለው ነገር እና ይሄንን ነው ምለው ይው መልካም በጣም የሚያሳዝነው ዶክተር አብይ እንዳሉት መግደል መሸነፍ ነው ብለዋል አጫሉ የሚወዳቸውን 3 ልጆች ጥሎ አልፏል ዶክተር አብይ ልጆች አላቸው ምን ይሰማቸዋል ለልጆቻቸው ምንድነው የሚሉት ምናልባት ዶክተር አብይ ሞትን የሚያውቁ ከሆነ ዘመድ ሞቶባቸው የሚያውቁ ከሆነ እንዲህ አይነታዊ ሰይጣናዊ ስራን ከመስራት ይቆጠቡ ነበር ለማንኛውም አቶ ሂርኮ ጎንፋ ከሰይፈ ነበልባል ራዲዮ ጋር ስለነበሩት ቆይታ በአድማጮች ስምና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁ በሌላ ጊዜ ደግመን እንገናኛለን እጅግ የሚያሳዝን የሚያሳፍርም እንደ ህዝብም አንገት የሚያስደፋ ነው ይገጠመን ያለው በዛ ስርዓት ውስጥ ያሉ የኦሮሞ ልጆች ምን እንደሚሰማቸው አላውቅም ለምሳሌ ታከለ ኡማ ፐርሰናሊ ስለማቀው ነውና ያምቦ ልጅ ነው ካጫሉ ጋራ በጣም ቤስት ፍሬንድ ነው ምን ይሰማዋል እዛ ውስጥ ያሉት እነ ታየ ደንዳ የተቀሩት ሌሎቹ ምን ይሰማቸዋል ጥያቄውን መልሱንም ለነሱ እሰጣለሁ የመጨረሻ ዕድል ልስጥና እንስተነባበታለን አመሰግናለሁ ሁለት ነገር ነው ማከለ የምፈልገው ይየው አሁንም ለአጫሉ ቤተሰቦች ለአጫሉ ባለቤት ለቅርብ ጓደኞቹና ዘመዶቹ በሙሉ እግዚአብሔር መጽናናትን ይስጣችሁ እላለሁ እንዲሁም ብዙ ቤተሰብ ለሞተባችሁ ለቆሰለባችሁ እግዚአብሔር መጽናናትን ይስጣችሁ እላለሁ በተረፈ ደግሞ አሁን አንተ እንዳልከው እንዴት ነው ኦሮሞ የሆኑት ኦፒዲዎች በሙሉ ገብቶ ሚስቶቻቸውን አቅፎ የሚተኙ እንዴት ነው ልጆቻቸውን የሚስሙት ምንድነው የሚሰማቸው ምን አይነት አንጀት አላቸው ምን አይነት ፕላንና ፕሮግራምስ አላቸው ዛሬ በ10 እና በ20 ሰው ታጅበው እስከ ህይወታቸው መጨረሻ ድረስ እንደዛ የሚኖሩ ነው የሚመስላቸው ወይስ ምንድነው ይሄንን ጥያቄ ለነሱ ተዋለው ስለሰጠኸኝ እድል በጣም አመሰግናለሁ ወንድሜ ያ እኔም አመሰግናለሁኝ አባዬ ይመጣል አባቴ ይመጣል ብሎ በር የሚያየው ህፃን ልጅ አባቱ ሳይመጣ ሲቀር የሚሰማውን ሁሉ የሚያውቃል ለማንኛውም ሰላም ሁኑ እግዚአብሔር ይስጥልን በሌላ ጊዜ እንገናኛለን Thank you